ለኛ ክለብ መውጣት ብዙም አዲስ ነገር አይደለም። አፍንጫዬ እስኪጣመም ድረስ ነበር የተደበደብኩት። ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም እንግዲህ በሌላ ታሪክ ተመልሼ መጥቻለሁ ማለት ነው። ዛሬም እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ እና ደግሞ እዚህ ቻናል ላይ ጀጅ ማድረግ አይቻልም። ይሄ ቻናል ከጀጅመንት ንጹህ መሆን አለበት። ምክንያቱም ሁላችንም ሰዎች ላይ ሁላችንም እናጠፋለን። ያለፈውን ነገር እንዴት ማስተካከል እንችላለን ወደፊት የሚለውን ነው እንጂ ጀጅ ማድረግ በፍጹም የተከለከለ ነው ማለት ነው። ስለዚህ ወደ ዛሬ ባለታሪካችን እንሄዳለን። የዛሬ ባለታሪካችን ወንድ ነው። ስለዚህ ታሪኩን የጀመረልኝ ከባለቤቱ ጋር ከፍቅር ግንኙነት ከመጀመራቸው ባለቤቱ ጋር ረጅም ጊዜ በጣም ቅርብ ጓደኛሞች ነበሩ። ብዙ ጊዜም አብረው አሳልፈዋል። አብረው የተማሩ ጓደኛሞች ናቸው። ከዛ በኋላ ግን ወደ ፍቅር ግንኙነት የቀየርኩት እኔ ነኝ። ስለዚህ መጀመሪያ እሷ ብዙም ደስተኛ አልነበረችም። ወደ ፍቅር ግንኙነት ስንመጣ ብዙም ደስተኛ አልነበረችም መጀመሪያ ላይ። በቆይታ ብዛት ግን በጣም እየወደደችው እና በጣም ደስተኛ እንደሆነች በቃ በጣም አሪፍ ጊዜ እያሳለፍን መጣን። ከዛ በኋላ ግን ወደ ትዳር ነበር ያመራነው ያለኝ። የፍቅር ግንኙነት ላይ 2 ዓመት ከቆዩ በኋላ ወደ ትዳር አምርተዋል። በዛም 2 ዓመት በጣም ደስተኛ እንደነበሩ ትዳር ውስጥም ከገቡ በኋላ 3 ዓመት እንደሆናቸው እና በዚህ 3 ዓመት ውስጥ በጣም ደስተኛ እንደነበሩ አልፎ አልፎ እንደማንኛውም ባለትዳር ግጭቶች ቢኖሩ ግን በጣም ደስተኛ እንደነበሩ እሱ ደስተኛ እንደነበር እሷም ደግሞ ደስተኛ እንደነበረች እንደሚያውቅ ነው የነገረኝ። ነገሩ የተፈጠረው ግን መቼ ነው? ልደቷ ነበረ እና ለልደቷ በጣም አሪፍ ጊዜ ማሳለፍ ትፈልጋለች። ልደቷ ሲመጣ በጣም ስፔሻል የሆነ ነገር ስፔሻል የሆነ ትሪትመንት ትወዳለች እና ክለብ ወጥተን እንድናሳልፍ ነበር የፈለገችው በዚህ ዓመት። ስለዚህ ተዘገጃጀን። ምንም ለኛ ክለብ መውጣት ብዙም አዲስ ነገር አይደለም። ከዚህ በፊት በጓደኝነትም እያለን ክለብ የምንዝናና ሰዎች ነበርን። ከትዳር አጋር ጋር መዝናናት አስፈላጊ ነው ብዬ የማስበው ነገር ስለሆነ አልከለክላትም እንደዚህ አይነት ነገር ብሏል። እና የተፈጠረው ምንድነው? መጀመሪያ ልንወጣ ስንል አለባበሷ ብዙም ደስ አላለኝም ነበረ። ያው እንደማንኛውም ባል መቆጣት ፈልጌ ነበረ፣ ማስቀረት ፈልጌ ነበር። ነገር ግን ልደቷ ነበርና ሙዳን ማበላሸት አልፈለኩም። ነግሬያታለሁ ደስተኛ እንዳልነበርኩ ባለባበሷ። ነገር ግን ያው የእሷ ፍላጎት እስከሆነ ድረስ እና እሷን ደስተኛ የሚያደርጋት ነገር እስከሆነ ድረስ እኔ ስለምን አልተዋወም ብዬ በዛ አለባበሷ ወጣን። እኔ በተፈጥሮዬ ብዙም ካለባበስ ችግር ያለብኝ ሰው ሆኜ ሳይሆን የዛን ቀን የለበሰችው አለባበስ በጣም የተገላለጠ ብዙ የሰው አይን የሚስብ ስለነበረ እኔም እንደ አንድ ወንድ ምን ሄድበትን ቦታን በማስመልከት ደስ አላለኝም ነበረ። ነገር ግን ያው እንደዛ ሆነ ወጣን። ከዛ በኋላ እዛ በመዝናናት እያለን እኔ ውስጤ በጣም ተጨንቋል። ምክንያቱም የሰው አይን እንዳለ እሷ ላይ ነበር የነበረው። ልደቷ ነበር፣ ፈታ ማለት ፈልጋለች። ስለዚህ እኔ ግን ተጨንቄ ነው ቁጭ ያልኩት። እሷ ስትዝናና እኔ ውስጤ ግን በጣም ኃይለኛ ጭንቀት ነበር የነበረው። ሰው እንዳለ ያያት ነበረ። ከዛ በዚህ መሀል ግን እኔም ሙዳን መበጥበጥ ስላልፈለኩኝ ብዙም አልተናገርኳትም። ደስተኛ እንድትሆን ነበር የፈለኩት። ደስተኛ ሆና እንድታሳልፍ ነበር የፈለኩት። ይሄ ደግሞ ፍቅሬን ክብሬን ያሳያል ብዬ ስላሰብኩኝ ነፃነቷን በጣም ሰጥቻት ነበረ። ከዛ በኋላ ግን የብዙ ወንዶች አይን ሲበዛብኝ እኔ ተቀመጪ በቃ እንሂድ ወደ ቤት ማለት አበዛሁኝ። የዛኔ እሷን መነጫነጭና መናደድ ጀመረች። በዚህ መሀል ግን ትንሽ ተኮራርፈን ነበረ። ከዛ በኋላ ብቻዋን መዝናናት ጀመረች። በዚህ መሀል የአንድ ጎረምሳ ወይም የአንድ ወንድ ወጣት አይን ውስጥ ትገባለች። ከዛም ያው ከማየት አልፎ ሌላ ነገሮችን ማድረግ ሲፈልግ ጊዜ በመሀል ገባሁኝና በተደጋጋሚ ነገርኩት። እንደ አንድ ወንድ ማድረግ ያለብኝን ነገር ማድረግ አለብኝ ብዬ ስላሰብኩኝ በዛ መሀል ተፈጠረ እና እንዲህ እንደቀላል እንደሚታይ አይነት ጸብ አልነበረም። በጣም ኃይለኛ ጸብ ነበር የተፈጠረው እና እዛ ክለብ ውስጥ የነበሩ ሰዎች ሁሉም ወጥተው ፖሊስ እስኪመጣ በጣም ኃይለኛ የሚባል ጸብ ተነሳ። ለካ እኔ ያላወቅኩትኝ እነሱ በግሩፕ ተደራጅተው ኖሯል የሚዞሩት። እኔ ብቻዬን ሆኜ ማይሆን ጸብ ውስጥ ገባሁ። በዚህ መሀል ግን እኔ እከላከላታለሁ ብዬ የነበርኳት ሚስት እሷ መከላከል ጀመረች።
ባላሰብኩት መንገድ አፍንጫዬ እስኪጣመም ድረስ ነበር የተደበደብኩት። ቀጥታ በአምቡላንስ ነበር ወደ ሆስፒታልም የተወሰድኩት። በዚህ መሀል ራሴንም አላውቅም ነበረ። ባለቤቴ ነች ይዛኝ ወደ ሆስፒታል የሄደችው። ከዛ በኋላ አፍንጫዬ ትንሽ ቀድ ስለነበር ተሰፋና ከዛ በኋላ ባለቤቴን በማይበት ጊዜ ስቲል እንዳኮረፈችኝ ነበር እኔ መሰለኝ። ለካ እኔ በመደብደቤ በጣም ተናዳ ጠልታኛለች ሁላ እና ይሄ ትንሽ ነገር ትዳሬ ላይ ትልቅ ተጽዕኖ ያመጣል ብዬ አላሰብኩም ነበረ። ከዛ በኋላ አይኔን ማየት አስጠላት። ለካ ሴቶች እንደዚህ ናቸው። ተመታው ለሷ ስል ተደበደብኩኝ እንጂ ሌላ ነገር አላረኩም። ብችል ባሸንፍ ደስ ይለኝ ነበረ፣ ግን አልሆነም። ስለዚህ በዚህ መሀል ግን ባለቤቴ ጠላችኝ። ከዛ በኋላም ስራም ውዬ ስመጣ ቤት ውስጥ የማየው ፊት በጣም ደስ ያስጠላል። አምሽታ መምጣት ጀመረች። እንደ ጎረምሳ ያደርጋት ጀመረ እና በዚህ መሀል እኔ እያስጠላኝ ትዳሬንም እያጣሁት መጣሁኝ። እኔም ቤት ከመቀመጥ ቤት ጊዜ ከማሳለፍ ከባለቤቴ ጋር ውጭ አምሽቼ ውጭ ቆይቼ መምጣት ጀመርኩኝ። በዚህ መሀል በጣም ኃይለኛ የሆነ ጸብ መፈጠር ጀመረ። ይሄ ነገር ትዳሬን ሊያሳጣኝ ስለመሰለኝ እንዴት አድርጌ ማስተካከል እንዳለብኝ ማሰብ ጀመርኩ። ስለዚህ መደብደቤ ከሆነ እዚህ ጋር በጣም ያሳቀኝና መደብደቤ ከሆነ ያናደዳት እሷ ፊት ለምን እኔን ደብድቤ አሸንፌ ያላሳያትም ብዬ ሰው ተነጋግሬ እምመታውን ሰው ተነጋግሬ ጠበቅኳት። እኔ ፊልም ነበር እየመሰለኝ ሁላ ያለው እዚህ ጋር እና ከዛ በእሷ ፊት ጠብቄ አንድ ሰው መታሁኝ። ጭራሽ የባሰ ነገሮች እንዳለ ድብልቃቸው ወጣ። ደግሜ የምመታ መሰላት። ምንም ባረግላት ከዛ በኋላ እና ባለቤቴን ቁጭ አድርጌ ላናገራት አስቤ ነበረ። ነገር ግን በመሀላችን ያለው ነገር እኔ እንደ ቤተሰብ ቀርቤ ላናገራት ስሞክር እሷ ደግሞ እንደ ወንድ ወይም ደግሞ አንተ ወንድ ሁን እያለች ተደጋጋሚ ወንድ ሁን ትለኛለች እና ምን እንደሆነ ወንድ መሆን አልገባኝም። ወንድ መሆን ማለት ለቤተሰብ መቆርቆር፣ ለቤተሰብ ቅድሚያ መስጠት ይመስለኝ ነበር እና እስኪ እናንተ ደግሞ ምን ትሉኛላችሁ? ምን ባደርግ ትዳሬ ይስተካከላል ወይስ ባቆሙ ይሻላል? እንዲህ እንደቀላል ትዳሬን ማቆም አልፈለኩም ይላል የዛሬ ባለ ታሪካችን። እስኪ እናንተም ደግሞ ሀሳብ አስተያየታችሁን ጻፉልን። ከዚህ በፊት ያሳለፉትን ነገር ሲነግረን በጣም ደስተኛ እንደነበሩ፣ በጓደኝነት ጊዜም ብዙ ነገር ያማክራት እንደነበረ፣ ብዙ ነገር ትነግረው እንደነበረ፣ ብቻ ውስጣቸው ተቀራርቧል ብሎ እንደሚያስብና በዚህ ቀላል ነገር ትዳር የሚያክል ነገር ይፈርሳል ብዬ አላስብም ነበር። ከዛ በኋላ ማረግላት ነገር እንዳለ ያስጠላታል ነው ያለኝ። እኔ ፊልም ነው የመሰለኝ ታሪክ። እውነት ኢትዮጵያ ውስጥ እንደዚህ አይነት ታሪክ አለ ብዬ ለማሰብም ትንሽ ከብዶኛል። ግን ያው ሁሉም ነገር አዲስ አይደለም ለዚህ ምድር። ሁሉም ነገር አዲስ አይደለም። የምናደርገው ነገር እንዳለ አዲስ አይደለም እዚህ ምድር ላይና ምንም ነገር ይፈጠራል። እኛም ሰዎች ነን፣ እናጠፋለን። ከጥፋታችን ተምረን ግን ከስተታችን ተምረን ጥሩ ሰዎች ማለትም ያው ከስተት የተማረ በቃ እሱ ነው ዋናው። ማይሳሳት ሰው የለም። ስለዚህ ዋናው ከስተት መማር ነው እና ያው ሀሳብ አስተያየታችሁን አስቀምጡልኝ። ይህ ቻናል ከጀጅመንት ነፃ የሆነ ቻናል ነው። ማንም ሰው ይሳሳታል፣ ከስተቱም ይማራል። ስለዚህ ሁላችንም እናጠፋለን። ማንንም ሰው መተቸት አይቻልም። ነገር ግን አስተያየታችሁን እንዲህ ብታደርግ፣ እንዲህ ቢሆን፣ እንዲህ ብታረጊ የምትሉትን ነገር ከስር ኮሜንት ላይ አስቀምጡልኝ። በተረፈ ግን ይህን ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተለያዩ አይነት እውነተኛ የሆኑ ታሪኮች፣ ልቦለዶች፣ የልቦለዶች ይዘን የምንቀርብ ይሆናል። ስለዚህ ዛሬ የነበረን ቪዲዮ የሚመስል ነበረ። እናንተም ደግሞ ሰው ያስተምራል፣ ሰው ያዝናናል፣ ቁም ነገር ያስጨብጣል የምትሉትን ታሪክ ካላችሁ ሮሚ በሚለው ቲክቶክ አካውንት ወይም ደግሞ ሮማን በሚለው የኢንስታግራም አካውንት ጻፉልን። አመሰግናለሁ።